ከኦርቶዶክስ ውጪ ያለው መንገድ ሁሉ ሲኦል ነው። ጉዞ የጀመርሽው ምን አይነት ጥያቄዎች ውስጥሽ ተፈጠሩ? አሁን ወዳለሁበት እውነት ያመጣኝ አንድ የእግዚአብሔር ቃል ነው። ያንንም የእግዚአብሔር ቃል ሳነብ ነው። ስለዚህ መጠየቅ ጀመርኩ። ለመውጣት አይደለም፣ መልስ ለማግኘት። መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠ ስም ሌላ የለም ይላል። ከዛ የመጣልኝ መልስ ግን ዝም በይ የሚል ነው። ምን ነው ታድሶሽ እንዴ ምናምን አሉኝ ማለት ነው። ከዛ በኋላ ድራችሁ እንደምን አላችሁ አለው ነው። እግዚአብሔር የተመሰገነ ይሁን። እንግዲህ ሴትዮዋ አሁን ያለችውን ሰምታችኋል። ከቤተ ክርስቲያን የወጣሁት እኔ እንዲመውጣት ፈልጌ አይደለም የወጣሁት፣ ጥያቄ ጠይቄ መልስ አጥቼ ነው። ምን አይነት ጥያቄ ነው ጠየቀችው? መዳን በማንም በሌላ የለም፣ እንድንበት ዘንድ ከሰማይ በታች የተሰጠን ሌላ የለምና የሚለውን ጥቅስ አንብቤ ይሄ ጥቅስ ነው በቃ እኔን የወሰደኝ። ይሄንን ጥቅስ መልስ ለማግኘት ብዬ አባቶች ጋር ሄድኩኝ፣ መምህራን ጋር ሄድኩኝ። ሁሉም አንቺ ዝም በይ ነው ያሉኝ አሉ። አቤት ቀደዳ! ኦርቶዶክስ መልስ ላንቺ አታ ዝም በይ አንቺ እንዴ ታድሶ ልትሆኚ ነው እንዴ ምናምን ስባል ምንድነው ታድሶ አልኩኝ። እሺ ይሁን፣ አንቺ መጽሐፍ ቅዱስ አንብበሽ ነው ምንም በቃ አንድ ቀን ድንገት መጽሐፍ ቅዱስ አንብበሽ ያ ጥቅስ ለወጠሽ። ያንቺ መጋቢ ሐዲስ ሲያስተምር የነበረው መጽሐፍ ቅዱስ አነብ ማለት ነው? ሳነብ ነበር ሲያስተምር የነበረው ወይስ እዚህ ጥቅስ ላይ አልደረሰም? በአንድ ጊዜ ተጠራርጋችሁ የወጣችሁት መጽሐፍ ቅዱስን በአንድ ቀን ስላነበባችሁ ነው? እንዴት አይነት ቀደዳ ነው! እንደዚህ እግዚአብሔርን አምናለሁ ብሎ ሰው የራሱን የግሉን ቸርች ከፍቶ ምናምን እንደዚህ ያበደ እየኖረ እንዴት እንደዚህ ይዋሻል? ህዝብ ፊት እንዴ ነገ ሊጋለጥ ይችላል የሚለውንም እኮ ማሰብ ያስፈልጋል። እንደ ኦርቶዶክስ መልሳታል አንቺ። እኔ ድሮ ከኦርቶዶክስ ውጪ ምንም ህይወት ያለ አይመስለኝም ነበር። ከኦርቶዶክስ ውጪ ያለው መንገድ ሁሉ ሲኦል ይመስለኝ ነበር አለች። ልክ ነሽ እኮ ኦርቶዶክስ ውጪ ያለው መንገድ ሁሉ ሲኦል ነው። ግልጽ እኮ ነው ይሄ። ምንም ሌላ የሚያከራክር ነገር አይደለም፣ ሲኦል ነው። ስለዚህ አንቺ ከአባቶች መልስ አጣሽና ወደ እዩ ጋር ሄድሽ። እዩ ጋርስ ምን የሚል መልስ አገኘሽ? በቃ ይሄን ጥቅስን እንዳለ በጥረው ነው ወስደሽ ሄድሽው። እሱም በጥረው ነገረሽ፣ በዛው ቀጠልሽ። ምን መልስ አስፈልጎሽ ነበር? መጀመሪያ ኦርቶዶክስ ቤተክርስቲያን እኮ በድንግል ማርያም ምልጃ፣ በቅዱሳን ምልጃ፣ በጻድቃንና በሰማዕታት ምልጃ ጸሎት ከኃጢአታችን ከእግዚአብሔር ጋር ልንታረቅ እንደምንችል ታስረዳለች እንጂ ኢየሱስ ክርስቶስን ደም ተክቶ እነዚህ ያድኑናል የሚል ትምህርት የላትም። አይደለም አባቶች አይደለም መምህራን ለዚህ ጥያቄ ላንቺ መልስ ለመስጠት ቤተክርስቲያን የማይሄድ የጥምቀት ክርስቲያን በአመት አንድ ቀን ጥምቀት በዓል ለማክበር ቤተክርስቲያን የሚመጣ አንድ ኦርቶዶክሳዊ ላንቺ በቂ ነው። እውነት ለመናገር አንድ ኦርቶዶክሳዊ ላንቺ በቂ ነው። እንዴት ብትደፍሪ ነው እንደዚህ የተናገርሽው? እጅግ በጣም ያሳዝናል። ለማንኛውም ወይዘሮ ዘርፌ ከበደ ኢንተርቪው አደረኩ ባለችው ላይ አሁንም ያወራችው ምንም ምረባ ነገር የለም። ከሃስከፔ ሙሉ በሙሉ ስለ ኦርቶዶክስ ስለ በፊት ህይወቷን ተንትና ነው ወረደችው። ወንጌል ለማስተማር ከሄዳችሁ ወንጌላችሁን ለምን አርፋችሁ አታስተምሩም? እዚህ ቤት ወንጌል የለም ብላችሁ ወጣችሁ፣ እዛ ሄዳችሁ ወንጌል አዳምጡ ወይም ወንጌል ስበኩ። የዚህ ቤት እንደዚህ መሽገር ሆኖ ተጣብቆ መኖር እስከመቼ? እንዴ በጣም በከፍተኛ ቀውስ ውስጥ እኮ ነው ያላችሁት። እግዚአብሔር ከእናንተ ጋር ይሁን። ሰላም ዋሉ።